እና ደስ ትላለች ሸንተራራዋ በቃ ሁሉም ነገር ስታየው ምናምን በጣም ብቻ ያው ለእርባታ በጣም የሚያምራም ቦታው ንፋሱ ቅጠሉ ያው ዛፉ ስታየው በጣም ደስ ይላል። እኔ እህቶቼ ወንድሞቼ ነው የሚባለው በዚያ መንደር ምናምን አለው ወዲህ የብስ ምናምን ነው። በረካቱ ድና የተከበራችሁ የጀነት የራያ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ረብል ዓለሚን። ዛሬ የት እንዳለው ብገምቱ ወይ ትመስላችኋለሁ? እና ዛሬ ማለት ነው ማሳያችሁ ወርቄ ማለት ነው ወርቄ ነው ማሳያችሁ። ከዛ ቪዲዮን ቆይ ላዙርላችሁ። ይህች እንግዲህ እችን ትመስላለች ወርቄ ማለት ነው። ይሄ እንትኑ ነው። ይሄ እኔ እንጃ ሀፍት ምናምን ፍየል የሚውሉበት ይመስለኛል። እኔ አላውቀውም ብቻ ተብዬ ነው። ማን የሚባለው መሐመድ? ይሄ ባሪያ ምድር ይባላል። ወርቄ ወጣ ብሎ ማለት ነው። እና ያን ተራራው ምናምን ፍየል ምናምን ነው ይበላበት። ያን ደግሞ በዚያ መንደር ምናምን አለው ወዲህ ይበል የብስ ምናምን ነው። ይሄ ቡቃያ ምናምን ይባላል። እና ግን ሀቅ ሲያስፈራራ አረ ማለት እኔ እንጃ ማለት ለኔ ቆንጆ ሆኖ ነው የሚታየኝ። ላንተ አወለ አገር ስለሆነ አይደል አገር ምናምን ሳይሆን ማለት ነው። እስኪ እጽዋቱ ምናምን ስታዩ ያንን ቁልቋላ ሆነ ያንን ማዶ ምናምን ካሜራው ላይ እንትን አይለውም እንጂ ማለት ነው። በጣም ነው የሚያምረው ወላሂ። ያን ይሄ ግዴታ ማለት ነው። ያን አካባቢ ማለት ነው በጣም ቆንጆ ነው። እና ኢንሻአላህ ደግሞ ነገ ኢንሻአላህ አሳይሻለሁ። በዚያ ወረድ አድርጌ ውሃውን ምናምን ጭራሽ በዚያ አልወርድ ሞቼ ነው ዲኝ አንዴ ችግር ምን ችግር አለው? እኔ ፈራለሁኝ ሀቅ። አዩ እንግዲህ ይሄንን ይመስላል። እኔ ምሳሱን ላሙቄያለሁ። ምን ነው ታቀደል? ሰላም በላችሁ አይደል? እና እንዴት ናችሁ? ደህና ናችሁ? ላይክ ሰብስክራይብ አድርጉ በላችሁ። ሸር ወንድም ነኝ ያው ሰብስክራይብ ምናምን አድርጉላችሁ። ያው አበረታቷት በል እና ኑን እንጠጣ። አዎ እየጠጣህ ቆይ። ሰላም በላችሁ። አንተስ ምን ተይዟል? በል የጀነት የራያ ዩቲዩብ ተከታታዮቿ አሁን እንግዲህ ያው በወርቄ ከተማ ላይ እንገኛለን። ያው ፎቁን አንዳንድ ፎቆች በርቀት እየተመለከትናቸው እንገኛለን። ጋሪያ ነው ፎቅ ናቸው እነዚህ ለነሱ ለኛ ፎቃችን ነው እንደ ፍየል ግን እንደዚህ ያላችሁ ዝም ብላችሁ ተባጥሩ ደስ ይላል። በወርቄ ከተማ አሁን እንገኛለን። ያው አንዳንድ ፎቆች ይታዩናል በርቀት እዚያ አንድ ፎቅ አለ። ያው ግን ደስ ይላል በእውነት ድባቡ ደስ ይላል ፎቁ ብቻ። በተለይ ቆይ ወደዚያ ስወጣ ያለውን አሳያችኋለሁ። መርካቶ መንገዱ እናማ አሁን እንትን ውጭ ላይ ብዬ ወጥቼ ነው። መንገዱን ደግሞ ወደዛ ስንሄድ ወደ ከተማው ውስጥ አሳያችኋለሁ። አሁን እየጠጣን ነው እንግዲህ አብራችሁ እየጠጣችሁ አብራችሁን ቆዩ። በቀጣይ ቪዲዮን አሳያችኋለሁ ማለት ነው። እስከመጨረሻው ተከታተሉ። ጥቁሩን አስፋልት ደግሞ አሁን እንግዲህ ወይት ነው ያለ ነው። አሁን እንግዲህ በወርቄ ከተማ ነው የምንገኘው። አሁን እንኳን ያው በገጠሩ ወጣ ብለን ትንሽ ወጣ ብለን ያለውን ነገር ለመጎብኘት ተራራውን አንዳንድ ፎቆች ደግሞ የሚሰሩ ጥቁር አስፋልት ነው። በርቀት ያው ይመለከታል። ጥቁር አስፋልት ሲላችሁ ደግሞ ይግባችሁ። ጥቁር አስፋልት ያው በፊታችን እንመለከታለን። ያን ሰውዬ እንደብሮ ይወጣል ኑሮ ወደ ውስጥ ገባ ወደ ገደሉ። ያው ተራራው ብቻ ያደጉበት ስለሆነ እነሱ እኔ ወላሂ ሳይፈርቻለሁ። ያው ጥቁር አስፋልት ስላችሁ ያው ብቻ እየቀለድኳችሁ ነው። ወንዙ ነው ትልቅ ወንዝ ይታያል። ወንዝ አለው በጣም ነው የሚያምረው። ግን አይደል በጣም ጎርባው ብዙ ነው ተራራቸው። ብቻ ያው ለእርባታ በጣም የሚያምራም ቦታው ንፋሱ ቅጠሉ ያው ዛፉ ስታዩ በጣም ደስ ይላል። እኔ ወጥቼ ነው ገጠሩን ለማየት። አሁን ደግሞ ትልቁ ተራራ ትንሽ ተሰቀን ደግሞ ዘግዝቀን አገሪቱን ከተማይቱን ቪዲዮ እናረጋታለን። ከዚያ እንግዲህ በውጭ ሀገር ያላችሁን ቤታችሁን ፈልጋችሁ ታገኛላችሁ። እዛው ኢንሻአላህ መሐመድ ኢየሱስ እቺን ቤታችሁ ቦታችሁ አይጠፋችሁም። መሐመድ ሰሳራ አገርህን አሁን አንተ ገደሉ እንዴት ታየዋለህ? ሁሉን ነገር ለምደ ሆነ እኔ ለምጄዋለሁ ሀገሩ ወላሂ ግን በጣም የምወደው ማለት አንዳንዴ ጥቁር አስፋልት ምናምን ያለን ግን እኔ ትበልጥብኛለች ወርቄ ማን ነው። ምክንያቱም ያደኩባት ሀገር ናት ምናምን በቃ ብዙ ላይፍ ማለት እኔ በትንሹም ቢሆን ትንሽ ላይፍ ሳለቀጨሁባትኝ በጣም የምወዳት ሀገር ናት። እና ደስ ትላለች ሸንተራራዋ በቃ ሁሉም ነገር ስታዩ ምናምን በጣም ነው ደስ የሚለው። ሰውም ፍቅር ነው። ሰውም መከባበር አለ በቃ ሁሉም ነገር። እና ደግሞ ሀገራቸውን ሲያስከብሩ ምናምን በተለይ በጣም ነው ደስ የሚሉት።
እና ደግሞ አሁን ትንሽ ወጣ ብለናል። ያው ወደ ከተማው ስንገባ ትንሽ ካልመሸብንና አዎ ካልመሸ እናሳያችኋለን። እና ይህን በጎቹ ልናወጣ ነው። በል እንግዲህ በግ ፍየሎቻችንን እንግዲህ ፍየል እናበላ ነበር የመጣ ነው። ያው በዱላ ምናምን ዝግጅት ብለን ነው መጣ ነው። እና ፍየሎቻችንን አሁን ልናወጣ ነው። ሰብስክራይብ አድርጉና ላይክ አድርጉ። ላይክ አበረታቱን ነው አበረታቱን ነው። ወላሂ ያው ፈልገን ነው የመጣ ነውና ብቻ እሱን ፈልገን ነው የመጣ ነው። ወደዚህ ፍየል ስለሚነዳ ልጁ ፍየለኛ ነው። አረፈ ግን ስታዩኝ እስኪ ቆይ እናንተ በኮሜንት እስኪ ፍየል ጠባቂ መስላለሁ አልመስልም? እስኪ በኮሜንት ያላችሁን ግለጹልኝ። እስኪ አዎ መስላለሁ አልመስልም? መስላለሁ አልመስልም? ብትመስልም ችግር የለውም። በመስልም ችግር የለውም። ምክንያቱም ስራ ነው። ወንድ ልጅ ደግሞ ካልሰራ እሺ ፈይዳ እኮ ወላሂ። እና በኮሜንት እስኪ የእናንተን ደግሞ እንትኑ እንደሌላችሁ እና እህቴናቲን ጀነቲ ደግሞ አበረታቷት። ግን እኮ ማሻአላ የባለፈውን ቪዲዮ አበረታተውኛል። ላይክ አድርገውኝ ሰብስክራይብ አድርገውኝ የመዳም ቅመም ናት አበረታቷት ብለዋል። ወላሂ ማሻአላ ወላሂ በጣም ደስ ያለኝ። ወላሂ ያው ብቻ እንደ በይ ውስጥ በተራራው ውስጥ የምናያቸው ራሹ በጣም ባቢቱ ማለት ነው። የሚገርማቸው ይሄው ሀዚያ ቆርቆሮ ቤት ታያቸዋል። ይሄው እየተጀመረ ቤት አለ ሀገራይቱ ላይ ማለት ነው። የኔ የገረመኝ ነገር ቢኖር ማለት ነው ቆይ ላሳያችሁ። ሳር ቤት አሉ 5 ሳር ቤት አሉና እነሱን ላሳያችሁ። ይሄ እንደው ወላሂ ነው የምላችሁ። እዚህ አሁን እንዴት ሴት ላይ ይቀመጣል ሀገሪያ መሀል ማለት ነው። እኔ ቆይም ክንባሎቻቸው አሁን ቢያመሹባቸው ወደ ከተማው ብቻቸውን ሀገሬው ውስጥ እንደብሎ ነው የሚያድሩት ነው የምለው እኔ። አላህ ይሆናቸው ወላሂ ለአዚም በጣም ነው የገረመኝ። ይሁላችሁ 5 ቤት አሉ። እንግዲህ አላህ ያሳያችሁ እንዴት ነው የሚያድሩት እንዴት ነው የሚውሉት ነው የምለው። ወላሂ በጣም ነው የገረመኝና ቪዲዮ ያረኩት ገርሞኝ ነው። እኔ ወን አልቀመጥም ሀሳራ ሀይ ምሬ ነው። እና ይሁላችሁ የነን ሚሳን ወርቄ ማለት እናማ ስቤው ነው እንጂ ማለት ነው አቅርቤላችሁ ለእናንተ ብዬ እንደዚህ አቅርቤው ነው እንጂ ማለት ነው። በጣም ርቀት አለው ቤቱ እንዳያችሁት ማለት ነው። በጣም ሩቅ ነው። እና እንደው ሰው ሀይዚ እንዴት ይቀመጣል ወላሂ በጣም ነው ገርመኝ። እና ወርቄ ተሻሽላል በነገራችን ላይ ወደ ከተማው ቤቱ ምናምኑ ተሻሽሏል። ትንሽ ወደ ገጠራ ገጠሩ ነው እንጂ ማሻአላ ተሻሽሏል ድባቡ ማለት ነው። እስኪ እንግዲህ ይሄንን ይመሳን ማለት ነው። ወላሂ ነው የምላችሁ ወርቄ ግን አዳ እንትኑ ያስፈራል። ጎርባው በጣም ነው የሚያስፈራው። ቆይ ወደ ኋላ ላድርገው። እዛ ይታያችኋል በግ ጠባቂያችሁ አይተውላችሁ። ይሄ እርሻ ታርሶ ነው ይሄ ታርሶ ነው ብለውኛል። ያቸው በግ እየጠበቁ እንደው ያለኝ ሳያቻቸው አያችሁትኝ። እኔ አሁን ወርቅ የመጣሁት ቤተሰቦችን ለሀይቆየ የመጣሁትኝ ቪዲዮ ቀርጬ እየሄድኩ ነው። ምክንያቱም ባሳየሽና ስለምትሉኝ ወርቄ ላሳያችሁ ብዬ ነው። ይሄ ደግሞ ቤቱ ወደ ከተማው መሄጃ አዙር ወሬ እያለ ነው። ምን ልታወራ ጨልሟን እየጨለመ ነው። ወዲያ አንተ ትታያለህ ግን ጨለም ብሏል። ኧረ እኔ ቤት እያሳየኋቸው ነበር። እንግዲህ እንደምታዩት ነው እንዴት እና ይሄ ደግሞ እኔ እንጃ ምን ግንብ እንደሆነ አቅም ተሰርቷን ሲያምር እንደ አረቦቹ አሰራር ነው ቤቱ ምናምን። እና ይሄ ግንቡ የተሰራውን የለምን እንደሆነ አላውቅም። ወርቄ ለሕክምና ይሁን የሆነ ነገር ብቻ ብለው ነው ከፍ የሰሩትኝ። በጣም ነው የሚያምረው። በጣም እኔ እንጃ በጣም ነው የሚያምረው። ከተማይቱን አያችኋት አታ ላይ ይሄ ቤታችሁ ቤቱን አንዳንዱን ቤት ይሄ ሲያምር ቤቱ እና ደግሞ እየሄድኩ ደግሞ ማስቸው ማለት ነው ባጃጅ የሚሄድበት ነው የመኪናና የባጃጅ እንደው ዞሮ ወራው ማለት ነው። አቅርቤ ነው የማሳያችሁ። አያችሁትኝ? አዩ እናማ እንግዲህ እነን ይመሳን እህቶች ወንድሞች ለሚባለው ታላስ እንግዲህ መንገዱን ደግሞ ማሳያችሁ ሆናል። ግን ሳስለው እንዴት አያችሁት? ያው ዝም ብዬ ፈክፈክ ፈጋጋሉ እምቢ ብለው አስሙቀውኝ ነው ዘመዶች ማለት ነው። ሞቅ ያው እኛ ጋር ተመሳሳይ ብለው ሞቅኩትኝ ማለት ነው። ፀሐይቱን አያችኋትኝ? ስታምር ወላሂ በጣም ነው የምታምረው።
የሚገርማችሁ ለእኔ አሲር እየገዛን እሱ እየጠጣ ማለት ነው። አንቺ ነሽ የጠጣሽው ይለኛል። የምርን ሌላ ሞልታ አንጣ ገዝተህ አላትቆረፊ ነው እንላ ወላሂ እየጠጣም የራሱን ጨርሶ ወይ ነው ያየሱ እት ኳዝሪት ናጣቶ ጨርሷታል። እዚያማ የኔን ያዝልኝ ቪዲዮ ልሰራ ነው ብዬ ጨርሶ እንኪ አልቀበልም። ትንሽ ሰጣውና እንግዲህ አንድ ምን ፈልገኝ አዎ ጨርሰውና አንድ ሙሉ ግዛ ወላሂ ግማሽ በግማሽ ነው እንደምትሰጠው ነው ያችሁ እንግዲህ ይሄ ሲሮን ራሷ ፈጅታ ወላሂ አንተ ለጠጣው ነው ላጠጣው ወላሂ ሙጫና ጠጣሁት ተጀነቲ ሀቅን ሰው ስለያምርብኛል ሁሉ ጊዜ ለሞቀ እንሳሱላ ያሙቀው ሻምቻ እንግዲህ ያምራል እኮ ሀቅ እና ነው ያሞቋት ወላሂ እንሳሱላ እና እንሳሱላ ነው እንጂ እና እንደ አይደለም ያው ብቻ ይሄና ስለሚቆርጡ ማለት ነው አፋሮቹ ነው መሰለኝ ልመታይ ነው አሲር አልጠጣም ጨርሰው ሙሉ አንጣ የምረኝ ተጂ አይው ዲ እኔ ስመታ እንደዚህ ምትላለህ ኧረ እኔ እንደ ስንት ነው ሰላም አለይኩም መጣላችሁ ኧረ ይገኝ ሰላም አለይኩም እንጂ የሚባለው ለበለው ለዲና በለው ሲበለው ካሜራው ራስ ጠይዝብልኝ ገፍትራው እህትህን እየመታ ነው ገፍትራው አስገባው ያላየ እረኛ አንተ ብሎ እረኛ አንተ ሰምን እያረክ ነው እንዴ ይኸውላችሁ ለምስክር ሆኖኝ ይኸው ጥጥት ያደርግና አልጠጣሁም አሁን ማን ጠጣው ታለብኝ ዘመዶች ወይ ይኸውላችሁ ወርቄ ከተማውን አሳያችኋለሁ ብዬ መሸብኝ ያው ትንሽ ማብሪያት አለው እሱን ላሳያችሁ እችላለሁ ፍየሎቹ መሀመድ እኮ ነው ገደለኝ ወላሂ እንግዲህ ቪዲዮ አሳያለሁ ብዬ ወላሂ እንዴት እንደወደድኩ አትጠይቁኝ። አፈር ሆኗል እጄ እራሱ ያ ከተማይቱ ይችን ትመስላለች። ደግሞ እንዳልወርቅ ነው ወርቄ ከተማው ላይ ሀያትሽን ትመስላለች። ሀቅ እንግዲህ አንስቶ እስከዚያ ድረስ ናትኝ። ያው ማብሪያቱ ብዙም አይደለም ወደ ማልገባ ሲባል ነው እንጂ ብዙም ላይ ለያችሁ ይችላል። ብቻ በቀን ምድር ደግሞ ማሳያችሁ ይሆናል ማለት ነው። አሁን ጨለማን አይመችም። ችናት ያው ከተማቸው የሚባለው የወርቄ ችናት ያው ጨለማ ነው እንጂ ማለት ነው።